ሰላም ለሁላችሁ። ዛሬ ስለ ግል ተሞክሮ ላካፍላችሁ ፈልጋለሁ። ብዙ ሰዎች እኔም በነርስነት ያውቁኛል፣ ግን በህይወቴ እኔም ታካሚ ሆኜ ያሳለፍኩባቸው ጊዜያቶች አሉ። ታካሚ መሆኔ ትምህርት ቤት ያላስተማረኝን ወይም ሊያስተምረኝ ያልቻለኝን ነገር አስተምሮኛል። አለመረጋጋት ምን እንደሆነ በደንብ አውቄዋለሁ። ፍርሃት ምን እንደሆነ፣ አንድ መልካም ቃል ምን ያህል ዋጋ እንዳለው ታካሚ ሆኜ በደንብ ገብቶኛል። ባለሙያዎች ብዙ ጊዜ ትኩረታችን መድኃኒት ላይ ማለት ለአንድ ታካሚ የሚያስፈልገውን መድኃኒት መስጠት፣ በቃ ሰዓቱ ሳያልፍ ጊዜው መጠኑን አሰጣጡን እነዚህ ነገር ላይ ትኩረት እናደርጋለን። እና ሌላ ደግሞ በሕክምና ሂደቶች ላይ ወይም ደግሞ ፕሮሲጀርስ እነሱ ላይ ትኩረት እናደርጋለን። ነገር ግን ታካሚ ወይም እንደ ታካሚ የምናስታውሰው ነገር ሰዎች እንዴት እንዳስተናገዱን ነው። በቃ የበለጠ ታክመን ወተን የምናስታውሰው ያንን የሰሩንን ነገር ሳይሆን የሰጡንን መድኃኒት ነው ሳይሆን ያሻለን እንደዛ ሳይሆን የምናስታውሰው ሁሌ ከውስጣችን የማይጠፋው የነዛ የባለሙያው አቀባበል፣ መስተንግዶ፣ እንዴት ያሳየን ትዕግስት፣ ያሳየን ርህራሄ፣ ያሳየን የስሜታችንን እንዴት እንደደገፈን፣ ስንፈራ፣ ስንደነግጥ፣ አለመረጋጋት ሲኖር እንዴት እንዳባበለን ያን ነገር ነው በደንብ የምናስታውሰው። ስለዚህ ማዳመጥ አስፈላጊ ነው፣ ትዕግስት አስፈላጊ ነው፣ ክብር አስፈላጊ ነው። እንዲሁም የስሜት ድጋፍ ወይም ደግሞ ኢሞሽናል ሰፖርት በጣም አስፈላጊ ነው። እዚህ ጋር ሳልነግራችሁ ማላልፈው ነገር ምናልባት እኔ አብሬ ከምሰራቸው ሰዎች ጋር ወይም ባልደረቦቼ ጋር ታካሚ ሆኜ ያሳለፍኩት ጊዜ አለ። ያ ነገር ታካሚ ስትሆኑ ታካሚ ናችሁ። በቃ ምንም ይሄ የሙያ ምንም የሚጨምረው ነገር የለም። ስሜቱም ሁሉ ነገር ያው ነው። ግን እንደውም ልብስ ይችላል። በደንብ ሐኪሙ የሚናገረውን ስለምትረዱ ምን ሊሆን እንደሚችል ምን ኮምፕሊኬሽን ሊመጣ እንደሚችል ስለምታውቁ ብዙ ነገር በቃ እንደውም የበለጠ ከሌላው ሙያተኛ ካልሆነ ወይም የጤና ባለሙያ ካልሆነ ወይም ነርስ ካልሆነ ሰው ጋር ሲወዳደር ይጨምራል። እኔ በበኩሌ የተረዳሁት ማለት ነው። ነገር ግን ያ ከእናንተ ጋር ሙያተኛ መሆናችሁን እያወቀ መሆኔን እያወቀ ያደረገውን ነገር ግን አስታውሳለሁ። በጓደኝነት ሳይሆን በዛ በታመምኩ ጊዜ እኔን ሲረዱኝ ሙያዊ ግዴታቸውን ሲወጡ ያደረጉት ነገር ግን ከዛ ከጓደኝነት ወይም ደግሞ ከስራ ባልደረባነት ያለፈ ነው። በቃ ቅድም ያልኳቸውን ወይ ነገሮች በደንብ ነው የሚገልጽልኝ፣ እኔ እንድረዳ ያደረገኝ። አንድ ታካሚ የምናሳየው ፊት፣ የምናሳየው በቃ ተስፋ፣ የምንሰጠው ተስፋ፣ ስሜቱ መልካም ስሜት እንዲሰማው የምናደርገው ነገር መቼም የማይረሳው ነገር ነው። እኔ እንደዛ ነኝ። ሰዎች እኔ በዚህ አጋጣሚ በዚህ ሂደት ውስጥ በሕክምና ጊዜ ባሳለፍኩት ወይም ከኔ ጋር ከሚሰሩ ሰዎች ጋር ታካሚ በሆንኩ ጊዜ ያሳዩኝ ነገር ያንን ለብቻ ለይቼ ነው ማስታውሰው።
መቼም ማረሳው ማለት ነው። ስለዚህ ታካሚ መሆኔ ከነርስነቴ አልቀነሰብኝም ብዬ አስባለሁ። እንዲሁም የበለጠ መረዳት ያላት ነርስ አድርጎኛል ብዬ ስለዚህ የጤና እንክብካቤ ወይም ሄልዝ ኬር ሁልጊዜ ሙያንና ርህራሄን አብሮ ሊይዝ ይገባል ብዬ አምናለሁ። አመሰግናለሁ።